ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ አሁን የሚገኙት ይህን ያውቁ ኖሯል በተባለው ፕሮግራማችን ላይ ነው። በዚህ ፕሮግራማችን ላይ የተለያዩ ጠቅላላ ዕውቀቶች እንደምናቀርብላችሁ ያውቃሉ። ለዛሬው የምናቀርብላችሁ የመጀመሪያዎቹ የኢትዮጵያ ሴቶች በተለያየ ሙያ ዘርፍ ላይ ያሉትን ነው የምንገልጽላችሁ። ቀጥታ ወደ ዛሬው ፕሮግራማችን ከማለፋችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራም ያሳልፋችኋለሁ። ጠቅላላ ዕውቀት ስለመጀመሪያዎቹ የኢትዮጵያ ሴቶች በተለያየ የሙያ ዘርፍ ላይ። አንደኛ፣ በኢትዮጵያ የመጀመሪያዋ ሴት የኮሌጅ ተመራቂና የፓርላማ አባል ወይዘሮ ስንዱ ገብሩ ይባላሉ። ሁለተኛ፣ በኢትዮጵያ የመጀመሪያዋ የጠቅላይ ፍርድ ቤት ሴት ፕሬዝዳንት ወይዘሮ መዓዛ አሸናፊ ይባላሉ። ሶስተኛ፣ በኢትዮጵያ የመጀመሪያዋ ሴት የአየር መንገድ ካፕቴን አምሳለ ጓሉ ይባላሉ። አራተኛ፣ በኢትዮጵያ የመጀመሪያዋ ሴት አየር ኃይል ኮሎኔል አበራሽ በየነ ይባላሉ። አምስተኛ፣ በኢትዮጵያ የመጀመሪያዋ ሴት የክራር ተጫዋችና ተዋናይ ወይዘሮ አስናቀች ወርቁ ይባላሉ። ስድስተኛ፣ በኢትዮጵያ የመጀመሪያዋ ሴት ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ ይባላሉ። ሰባተኛ፣ በኢትዮጵያ የመጀመሪያዋ ሴት ኢንተርናሽናል የፊልም አዋርድ አሸናፊ ወይዘሮ ሄርሞን ሃይላይ ይባላሉ። ስምንተኛ፣ በኢትዮጵያና በአፍሪካ የመጀመሪያዋ ሴት የኦሎምፒክ ወርቅ አሸናፊ አትሌት ደራርቱ ቱሉ ይባላሉ። በጥቅሉ በዛሬው ፕሮግራማችን ላይ ስለመጀመሪያዎቹ የኢትዮጵያ ሴቶች በተለያየ ሙያ ዘርፍ ላይ ያቀረብንላችሁን ጠቅላላ ዕውቀት ፕሮግራማችንን በዚሁ ስንቋጭ ከተዘረዘሩ 8 ሴቶች መካከል የተመቻችሁ ካለ ኮሜንት ሴክሽኑ ላይ አስቀምጡልኝና ስለነሱ ሙሉ ፕሮግራም እምሰራላችሁ እንደሆነ አሳውቃችኋለሁ። የዛሬውን ፕሮግራሜን በዚሁ ስቋጭ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ወይም ፕሮግራም እንድሰራላችሁ የምትፈልጉት ሰው ካለ ወይም እንድሰራላችሁ የምትፈልጉት ጉዳይ ካለ ኮሜንት ሴክሽኑ ላይ አሳውቁኝ። ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰብ ይኑ እያልኩ ይጋበዝኩኝ የዛሬውን ፕሮግራሜን በዚህ ቋጫለሁ። አመሰግናለሁ። ቻው።